አሁንም ሰዎች እንዲህ ያሉኝ ነው እያላችሁ እየተጨነቃችሁ ነው። መጨነቅ የምታቆሙባቸውን 4 ዘዴዎችን ልንገራችሁ። አካውንታችንን ደግሞ ፎሎ ማድረግ እንዳትረሱ። ሰላም። ሰዎች ስለኛ በሚያስቡት ነገር ላይ መጨነቅን ለማቆም የሚረዱ ቀላል ዘዴዎችን ልንገራችሁ። እንግዲህ ሰዎች ምን አሉኝ ወይም ደግሞ ይህንን ብናገር ትክክል ነው እንደ እያልን ራሳችንን የምናስጨንቅ ስንቶቻችን ነን? ነገር ግን ዋናው ልንጨነቅበት የሚገባው ነገር ፈጣሪያችን እግዚአብሔርን በምን ይህንን በማድረጌ አስከፋው ይሆን ብለን መጨነቅ ሲኖርብን፣ አብዛኞቻችን ሰዎች ስንባል ግን ሰዎች ስለሚያስቡት ነገር ስንዳክር እንውላለን ማለት ነው። ስለዚህ ያንን በጣም ኦቨርቲንክ የምናደርግበትን የምንጨነቅበትን ነገር ለማቆም የሚረዱ 4 ዘዴዎችን ልንገራችሁ። አንደኛ፣ የሰውን አእምሮ ማንበብ እንደማንችል መረዳት መቻል አለብን። እርግጠኛ ሆነን ይሄ ሰው ስለኔ እንዲያ ብሏል ወይም ደግሞ እንዲያስበ ነው እንዲያወራብኝ ነው ብለን ፋክት ላይ ተመስርተን ልንናገር አንችልም። ስለዚህ የሰዎችን አእምሮ መረዳት ስለማንችል ኦቨርቲንክ ባናደርገው እና ለአእምሯችን መንገር ያለብን እርግጠኛ አይደለሁኝም እንደሚያወሩብኝ ብለን ራሳችንን ማረጋጋት መቻል አለብን ማለት ነው። ሁለተኛ ዘዴ ስለኛ እንዳልሆነ መረዳት ነው። አንዳንድ ጊዜ ሰዎች የራሳቸውን ሪፍሌክሽን ወይም ነጸብራቅ ነው ወደኛ አምጥተው የሚናገሩት እና በአንዳንድ ነገሮች ለምሳሌ በቢዝነሱ ያልተሳካለት ሰው እኛ ቢዝነስ ልንጀምር ብናስብ ሊለን የሚችለው ይሄ ነገር ላይሆንልክ ይችላል፣ ይሄ ነገር ከዚህ አንፃር ምናምን ብለው ሌላ ጭንቀት ውስጥ ሊከቱን ይችላሉ። ያ ነገር ግን ኢትስ ናት አባውት አስ ስለ ራሳቸው ነው ማለት ነው። እና አንዳንድ ነገሮችን ሁሉ ነገር ስለኔ አይደለም ብሎ ማሰብና መተው ያስፈልጋል ማለት ነው። ሶስተኛ ነገር የሚያውኩንን ነገሮች መለየት ነው። ምናልባት እኛ ፍጹም አይደለንም፣ ጉድለቶች ይኖሩብናል እና እነዛን ጉድለቶቻችንን ማወቅ፣ ማሻሻል የምንችለው ከሆነ ማሻሻል፣ የማንችላቸው ነገሮች ደግሞ ከሆነ ኦን ማድረግ፣ ራስን መቀበል፣ ራስን መውደድ ባለን ነገር ላይ ማለት ነው። ስለዚህ እንደዛ ሲሆን ሰዎች ይሄንን አሉ ይሄንን አላሉም ብለን መጨነቅን እናቆማለን ማለት ነው። ስለዚህ ይሄንን ነገር መጠቀም ያስፈልጋል። አራተኛና የመጨረሻው ነገር ደግሞ አጸፋዊ ወይም ደግሞ ኔጌቲቭ ምላሾችን ኤክስፔክት ማድረግ ያስፈልጋል። መጠበቅ አለብን። ተስፋ ካላደረግን የሆነ ነገር ልንባል እንደምችል ተስፋ ካላደረግንማ የሆነ እንቅስቃሴ ላይም አይደለንም ማለት ነው። ስለዚህ ኤክስፔክቴሽን ያስፈልጋል። ሊናገሩብን እንደሚችል የሆነ ነገር ልንባል እንደምንችል ያንን ደግሞ እንደ ትምህርትም ልንወስደው እንደሚገባ እንጂ ለጭንቀት የሚዳርገን ሊሆን አይገባም ማለት ነው። ዋናው ነገር ከፈጣሪያችን ጋር የማያጋጭ ጥሩ ነገር ላይ ጥሩ መስመር ላይ እንዳለን ማረጋገጣችን ነው ማለት ነው። ስለዚህ ይሄንን ነገር ተጠቀሙ። ጭንቀት ከራሳችን ላይ እናስወግድ እላለሁኝ። ቴንክ ዩ